የምንመኘውን ለውጥ እንድናመጣ ተገቢውን ድርሻ ቀድመን እንወጣ። ይህ በደቡብ ራዲዮና ቴሌቪዥን ድርጅት የማሻ ቅርንጫፍ ጣቢያ ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ገቢዎች ቢሮ ጋር በመተባበር በገቢ ልማት ዙሪያ የሚያዘጋጀው መሰናዶ ነው። በዚህ ዝግጅት ለግብርና ታክስ ልማት ውጤታማነት የሚያግዙ ጉዳዮች ይዳሰሱበታል። የግብር ከፋዩን ማህበረሰብ ግንዛቤ እናሳድጋለን። አርአያነት ያላቸውን ተሞክሮችንም እናበረታታለን። የዘርፉ ባለድርሻ አካላትን ትኩረት ስለሚሹ ጉዳዮች መልእክት ያስተላልፉበታል። እርሶም ሐሳቦትንና ገንቢ አስተያየቶችን ያጋሩበታል። ዝግጅታችንን ዘወትር ማክሰኞ ከምሽቱ 1 ሰዓት እስከ 1 ሰዓት ከ20 በማሻ ኤፍኤም 103.8 እና በማህበራዊ ሚዲያ ገጾቻችን ማድመጥ ይችላሉ። በደቡብ ራዲዮና ቴሌቪዥን ድርጅት የማሻ ቅርንጫፍ ጣቢያ ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ገቢዎች ቢሮ ጋር በመተባበር የምንመኘውን ለውጥ እንድናመጣ ተገቢውን ድርሻ ቀድመን እንወጣ። ፋይናንስ አቅማችንን በተከታታይ በዚህ 3 ዓመት ውስጥ እያሳደገን መጥተናል። በዚህ ዓመትም ከፍ ያለ ቅዳቅደን ለክልል 10 ቢሊዮን ብር በላይ እንሰበስባለን ብለን አቅደን ወደ ስራ እየገባን ነው። ይሄ ግብ ሊሳካ የሚችለው በየደረጃው የተዘጋጀ ያወቀ በፈቃደኝነት ላይ ግብር የሚከፍል ማህበረሰብ የተበራከተ እንደሆነ ነው ሊሳካ የሚችለው። ነጋዴ ነኝ። ደረጃ መርሃ ግብር የሀገር እድገት ነው፣ ለሀገር መሰረት ነው። በጣም ደስ ይለኛል። በሰራንበት ልክ ነው። ለምን ከከፈልኩ ነው መንገድም መስተካከል የሚችለው። የታክስ ገቢ ለአጠቃላይ ክልላዊ ምርት እና የውጭ በጀት ከመሸፈን አኳያ ያለው ድርሻ እያደገ የመጣ ቢሆንም በክልሉ ከሚታየው የንግድ እንቅስቃሴ አንጻር ኢኮኖሚው ከሚያመነጨው ሀብትና መሰብሰብ ከሚገባው የገቢ አቅም አንጻር ሲታይ ገና በርካታ ስራ መስራት የሚፈልግ ነው በሚል ተቋሙ መነሻ አድርጓል። ከዚህ አንጻር 57 በመቶ ወጪ የመሸፈን ድርሻው ከገቢ ስለሆነ በቀጣይ ሁሉም ይህንን ተቋም ወይም ሴክተር በመደገፍ ድርሻውን ሊወጣ ይገባል። የምንመኘውን ለውጥ እንድናመጣ ተገቢውን ድርሻ ቀድመን እንወጣ። እንዴት ከርማችኋል? ውድ የሬዲዮ ጣቢያችን ቤተሰቦች ሰላምታችን በያላችሁበት ይድረስ ብለናል። ከክልላችን ገቢዎች ቢሮ ጋር በመተባበር የሚቀርበው ዝግጅታችን መደመጡን ጀምሯል። ለክልላችን ልማት ግብርን በታማኝነት እንክፈል ይላል የክልላችን ገቢዎች ቢሮ። በባለፈው ሳምንት ዝግጅታችን የቢሮውን የመጀመሪያው አጋማሽ ስራ ዘመን እቅድ አፈጻጸምን የሚያስቃኝ መሰናዶ የባለድርሻ አካላትን ምክር ሐሳብንና አስተያየት አካተን ማቅረባችን ይታወሳል። የክልሉ ገቢዎች ቢሮ ኃላፊ ወይዘሮ ህይወት አሰግድ የስራ ዘመኑን አፈጻጸምንና በቀጣይ ትኩረት ስለሚሹ ዘርፎች ማብራሪያ መስጠታቸው ይታወሳል። የገቢዎች ቢሮ ኃላፊዋ የሰጡትን ማብራሪያ በዛሬው ዝግጅት ይዘን ቀርበናል። አመሰግናለሁ። አብረን ብንሰራ ብዬ የማስበው ከዚህ በፊት ያው ዞኖች ጋር አንድ ዙር አብረን ገምግመናል። ግን የከተማ አስተዳደር ከንቲባና የፓርቲ ጽህፈት ቤት መኖራቸው ለኛ አቅም ነው። በ2017 የመጀመሪያው አጋማሽ የስራ ዘመን በዋና ዋና ዘርፎች የተከናወኑ ተግባራት፣ የታዩ ጉድለቶችና በቀጣይ መወሰድ ያለባቸው እርምጃዎች የቢሮ ኃላፊዋ በማብራሪያቸው ትኩረት የሰጡባቸው ጉዳዮች ናቸው። ዘንድሮ ያው 66% ከአምና ከፍ ብሎ ነው የታቀደው። ይሄም እንደ ሀገር ከታቀደው አንጻር ያው በቂ ነው ባይባልም እኛ ስንጀምር ያው በማለት 9 ቢሊዮን አቅርበን 1 ቢሊዮን ተጨማሪ ተደርጎ ዞኖች ምንም አይነት ኮምፕሌን አልቀረበም። ያን ተመካክረን ወደ ስራ ገብተናል። ከዛ አንጻር ዘንድሮ ላይ ጥሩ ክልሉ መንግስትም መስተዳደር ምክር ቤትም ደግፎ የቴክኖሎጂ ስራ ላይ ከፍተኛ የሆነ መነቃቃት እንዲፈጠር አምና ላይ የተወሰኑ መዋቅሮች ላይ ነው አመራዋንም በሲስተም የሰራ ነው። ዘንድሮ ግን ወደ 94% የሚሆን መዋቅራችን ቴክኖሎጂ ተደራሽ እንዲሆን የተደረገበት ይሄ ጥሩ ተሞክሮ ነው። የሄደውን ቴክኖሎጂ ደግሞ ፈጥነን ወደ ስራ ማስገባት ላይ ከኛም ከመዋቅሮችም የሚጠበቅ ስለሆነ እዛ ላይ ልዩ ትኩረት መደረግ አለበት። ወደ ግብር ከፋይ የኢታክስ ሲስተሙን የግብር ከፋዮችን ደረጃ አውጥተን እስክንገባ ተቋማትን ወደ ኢታክስ ሲስተም አስገብተናል። በሁሉም ክላስተር ላይ እኔ ትልልቅ ዞኖችና የተቋማትን አመሰግናለሁ። ፈጥኖ ወደዚህ ኢታክስ ሲስተም ላይ
የገቢ አሰባሰብ ስርዓቱ እንዲገባ ያደረጉ ተቋማት አሉ። ውስን ተቋማት ይህንን ሲስተም ቶሎ ያልጀመሩ ተቋማት መጀመር አለባቸው። አንደኛ ክልሉ ክላስተር ነው። በአበል እና በነዳጅ ወጪ ገቢዎች ቢሮ ድረስ መመላለስ አስፈላጊ አይደለም። ቴክኖሎጂው እስከ ቢሮ እስከመጣ ድረስ የቢሮ ኃላፊዎች ይሄን ማኔጅ አድርጎ የኢታክስ ሲስተምን ተግባራዊ ማድረግ ያስፈልጋል። ዞን ፋይናንስ መምሪያዎችም ይሄን ስራ እንዲሰሩ የዞን አስተዳዳሪዎችም ትኩረት እንዲደረግ ብታደርጉ ጥሩ ነው። ሲስተሙን ለመጀመር ገብተዋል። ያው ሪፖርት ሲስተሙ ከዚህ በኋላ በሲስተም እንዲሆን ድጋፍ ቢደረግ የሚለውን ሀሳብ ለማንሳት ፈልጌ ነው። የሴክተሩን ተግባራት የሚፈታተኑ ማነቆዎች እንዳሉ የቢሮ ኃላፊዋ በገለጻቸው አመላክተዋል። እንደ መዋቅር እየተቸገርን ያለ ነው። ያው ከመጀመሪያ ጀምሮ ተነስቷል። የሰው ኃይል እጥረት ያው አጋጥሞናል። አንደኛ የህብረ ብሔራዊነቱን እንዲጠብቅ ተብሎ አዲስ አበባ ከተማ ላይ ለኛ ክልል ወደ 56 የሚሆኑ ባለሙያዎች ኮታ ተሰጥቶናል። እሱን አወዳድረን ልከናል። በእነሱ ቦታ ላይ ያልተተካበት በጡረታ ባንኮች ላይም የመውጣት አንዱ ደግሞ ከወረዳ ወደ ዞን ከዞን ወደ ክልልም ሽፍት የማድረግ የሰው ኃይል ላይ በጣም ተቸግረናል። ያው ይሄንን በጋራ ሆነን ያው አስተዳዳሪዎችም ጥያቄ እያቀረቡ ነው፣ ከንቲባዎችም እየጠየቁ ነው። የማሟላቱ ጉዳይ ላይ ትኩረት ብናደርግ ጥሩ ነው። የምንመኘውን ለውጥ እንድናመጣ ተገቢውን ድርሻ ቀድመን እንወጣ። ህዝቡ ከሚፈልገው ልማት አንጻር ከሚፈልገው የከተማን ምቹ ከማድረግ አንጻር እየሰበሰብን ያለነው ገቢ በቂ ነው ወይ የሚለው ላይ በደንብ እንድንነጋገር፣ ኮዶችን ለቅመው ተቀናጅቶ ከመስራት አንጻር ያሉብንን ክፍተቶች ከገቢ መዋቅር ጋር መገፋፋት፣ መረጃ ለመስጠት ገቢው እንዲሰበሰብ ያለመደገፍ ችግሮችም ስላሉ ያው ዞሮ ዞሮ ቢሰበሰብም ለህዝብ ልማት እስከሆነ ድረስ ችግሮችን በጋራ እንድናይ ይጠቅማል። የሴክተሩ ተግባር የባለብዙ ወገን ርብርብ የሚጠይቅ ነው። በመሆኑም በየደረጃው ኃላፊነት የተጣለባቸው ባለድርሻ አካላት ተቀናጅተው በመረባረብ የተቋሙን እቅድ እንዲያሳኩ ጥሪ አቅርበዋል። ሌላኛው የፊት አመራሩ የገቢን ስራ ከመደገፍ አንጻር ቡራቡሬ ነው። ያው እዚህ ቤት ተግባብተን መሄድ ስላለብን ነው። እኛ እንደ ገቢ መዋቅር እዚህ የገቢ መዋቅር አሉ 3 አስተባባሪ ላይ ያሉ እነሱ መናገር ይችላሉ። በየወሩ ባለሙያ ተተክሎ ነው 10 ቀን 15 ቀን ድጋፍ የሚያደርገውና ልክ ይህንን ያህል ደግሞ የዞን የፊት አመራር ገቢን መዋቅር ጠርቶ በየ15 ቀን በየሳምንት እየገመገመ አይደለም፣ ቡራቡሬ ነው። ያው በጣም የሚገመግሙ እንደ ከፋ፣ ቤንች ሸኮ፣ ኮንታ ዞን አካባቢ አሉ። ደግሞ ምንም የማይገመግሙም አሉና እዛ ላይ እዚህ ቤት እንደምንነጋገረው ወስደን ተግባራዊ ማድረግ አለብን። ክቡር ርዕሰ መስተዳድሩ 2-3 የእኛን መድረክ ይመራሉ። ትክክል ነው፣ ይህ መድረክ ጥሩ ነው፣ እንፈጽማለን ይባልና ተወርዶ ግን የማይፈጸምበት። ሌላኛው ህግ ከማስከበር አንጻር እሱ ላይም ክፍተት አለ። ያው ደረሰኝ ቁጥጥር ላይም የፊት አመራሩ አይደግፍም። ኦፕሬሽኖች እንሰራለን፣ ተባረን የምንወጣበትም አለ። እንደ ጉራ ፈርዳ ግብር ከፋይ ፋይል ሲሰራ የፊት አመራሩ የገቢን መዋቅር ለማሰር የሚሮጥበት መዋቅር ነው። አመራሩ በራሱ ብልሽት ውስጥ የገባበት መግለጫ የሚያወጣበት ይሄን ያው እኛ በህግ ሂደት እንዲያዝ ብለናል። አመራር ራሱን ነፃ ማድረግ አለበት። ዞሮ ዞሮ የገቢ ስራ የሚሰበሰበው ህግን ተከትሎ ስለሆነ ከህግ ውጪ ማንም ሚሊዮነር ቢሆን ልማታዊ ባለሀብት መስሎ ቢደግፍ ነገ መንግስትን ወዳልተፈለገ ነገር ውስጥ የሚያስገባ ስለሆነ እሱ ላይ ጉራ ፈርዳ ላይ የጀመርነውን የቤንች ሸኮ ዞን አቶ ሀብታሙን በጀመሩት ልክ የክልሉ መንግስትም ተከታትሎ ይሄ ጉዳይ እልባት ማግኘት ቢችል ጥሩ ነው። ቴፒ ከተማ ላይ ኦፕሬሽን ስንሰራ የኛ ባለሙያ እስከ መደብደብ ደርሷል። ይሄንን ከንቲባ አለ፣ የዞን አስተባባሪ አለ። ምንድነው ያለው ችግር ተብሎ ያ ይሄንን ጥሰት የፈጸመ ነጋዴ አልታሰረም፣ ህግ አልተከበረም። እና ዞሮ ዞሮ እኛ የምንሰራው ለማን ነው የሚለው በደንብ መታወቅ አለበት። ይሄን ተከታትሎ ህግ በጋራ ከክልል ጀምሮ እስከ ታችኛው መዋቅር ድረስ ህግን በጋራ አስከብረን ካልሄድን ነገ ህገ ወጡ የበላይ የሆነ ስለሚሄድ እሱ ላይ ክፍተቶች ሰምቶም ዝም የማለት ነገርም ስላለ እሱ ላይ በደንብ ቢታይ ጥሩ ነው። የምንመኘውን ለውጥ እንድናመጣ ተገቢውን ድርሻ ቀድመን እንወጣ።
ያው ቀጥታ ያልሆነ ታክስን በፊት ስንገመገም 70% የስራ ግብር ነው ተብሎ እንደ ሀገር የተሸማቀቅንበት ነበር። ትክክል ነው። ከ2014 በፊት የገቢ አሰባሰባችን የስራ ግብር ላይ የተንጠለጠለ ነበር። ይሄን ለማሻሻል ብዙ ስራዎችን ሰርተናል። የህግ ማዕቀፍ ማሻሻያዎች አድርገናል። ደረጃ ሽግግር እንዲሰራ ብዙ ጥረት አድርገናል። ዘንድሮ እንሻገራለን ብለን 45% ቀጥታ ካልሆነ ታክስ 45% ከቀጥታ ታክስ እንሰበስባለን ብለን ተግባብተን 25% የሚሆነው ግብር ከፋይ ሀመሮሃ ላይ ነው የተቀመጠው። ይሄ ደግሞ ትክክል አይደለም። ሀመሮሃ ማለት ትንሽ ኪዮስክ ነው። 500,000 ብር አመታዊ ሽያጭ ማለት በጣም ትንሽ ነው አሁን ካለው የገበያ አንጻር በሚል ክቡር ርዕሰ መስተዳድሩ ባለበት ሽግግር መሰራት ያለበት ብለን በየዞኑ አውጥተናል። ዞሮ ዞሮ አሁን 9% አይሆንም ሽግግር የተሰራው። ክቡር ርዕሰ መስተዳድሩ ይሄ አሁን ቀጣይ አቅጣጫ መያዝ አለበት። ሀመሮሃ ጨርሰናል፣ ሀሌቷን ጨርሰናል። ቀጥታ ያልሆነ ታክስ ቫት መሰብሰብ ካልቻለን እንዴት ነው ልንሻገር የምንችለው የሚለው ከተሞችን መያዝ አለበት። ባለሀብት ሆቴል ላይ ደረሰኝ ሳይቆርጥ ከንቲባው እንዴት ነው እያየ ያለው? እዚህ ስላላችሁ ነው። ከተሞች በደንብ ከሰበሰቡ የወረዳ ችግር የለም። የራሱ ትሬዠሪ ያለው ከመሬት ግብር ይሰበስባል፣ ከምርት ይሰበስባል። እሱ ችግር የለበትም። ወረዳም ብዙ ልማት ጥያቄዎች ያው በመንግስትም ሊፈታለት ይችላል። ግን ከተሞች ላይ ከተማ ከንቲባ የደረጃ ሀሌቷ ለግብር ከፋይ ያለን ይሄ ነው፣ ማን ነው ህጉን እየተገበረ ያለው የሚለው ገምግሞ ያውቃለው የሚለው እዚህ ቤት አሳይመንት ወስዶ መሄድ ስላለባቸው ሄደን ደረጃ ሽግግር እንደ ክልል ነው የምንነቀው። ቅድም ጉራ ፈርዳ ላይ የተፈጠረውም ይሄ ነው። ሀመሮሃን በሲስተም ስንሰራ ከቤንች ሸኮ ላይ 546 ግብር ከፋይ ተፍቷል። ሲስተሙ ሀመሮሃ አይደሉም ብሎ ተሸሽጎ የነበረ ማለት ነው። አንዱ 7.1 ሚሊዮን መክፈል ያለበት ግብር ከፋይ ነው። ይሄንን ደረጃ ሽግግር እንዲያደርጉ ብለን ለቤንች ሸኮ 119 ግብር ከፋይ ጉራ ፈርዳ ላይ እንዲሸጋገር ያልነው ነው ደብቀው አስቀምጠው ከኛ ጋርም ከኛ ባለሙያ ጋርም ህግ ከማስከበር አንጻር ግጭቶች እየተፈጠሩ ያሉትና እውነት የኛ ግብር ከፋይ ከተማችን ላይ ያለው ሀመሮሃ መሆን ነበረበት ወይ የሚለው በጋራ አስተዳዳሪው ከንቲባው ገምግሞ ትክክል አይደለም። ግብር ከፋዩንም ከገቢ መዋቅር ጋር አወያይቶ ደረጃ ሽግግር ተደርጎ ቫት ማንሰበስብ ከሆነ እኔ አንሻገርም። የተወሰነ ዞኖች ምን ላይ ነው ያሉት የሚለውን አቀርባለሁ። የጋራ ገቢ ቢወጣ ኔጌቲቭ ያለዋል። ይሄ ማለት ምንም ቫት የማይሰበስብ ከተማ አለ ማለት ነው። እዚህ ላይ ደረጃ ሽግግር ላይ አሁን ከዚህ ሰዓት ጀምሮ ተናቦ ተቀናጅቶ እኛ በህገወጥ መንገድ በጉልበት ይካሄድ አይደለም፣ ያሳያል። ትሬሾልዳቸው ያሳያል። ውሃ አከፋፋዮች፣ ቢራ አከፋፋዮች፣ ሆቴሎች፣ ትልልቅ ሉካንዳዎች ሀመሮሃ ላይ መቀመጥ የለባቸውም ብለናል። ያው ዞሮ ዞሮ የጋራ አድርጎ ተናቦ ከመስራት አንጻር ካልተካሄደ ቅድም 90% አሳክቻለሁ 80% አሳክቻለሁ የምንለው ከዚህ በኋላ እየነጠፈ ነው የሚሄደው እና ደረጃ ሽግግር ከአቅማችን በላይ ነው። እኛ በጉልበትም በህግ ማስከበርም በጣም እስከታች ድረስ ሄደናል። ግን ደግሞ የፊት አመራሩ የራሱን መዋቅር ገምግሞ እነዚህ መሻገር አለባቸው ብሎ ግብር ከፋይ ጋር መድረክ ፈጥሮ ከማሻገር አንጻር በተደጋጋሚ መድረኮች ፈጥረናል። እንደኛ መዋቅርም ሄደናል። ግን ስላልተሻገረን አሁን ላይ በደንብ ማየት ያለብን ፓርት እሱ ነው እንጂ 1.2 ቢሊዮን እንሰበስባለን ብለን ከቀጥታ ያልሆነ ታክስ 700% 72% ነው የሰበሰብነው ከጋራ ገቢ ጋር አብሮ ማለት ነው። ስለዚህ ይሄን ያህል ታች ላይ ቲኦቲ እና የቫት ጉዳይ የደረሰኝ ጉዳይ በደንብ መታየት ቢችል ጥሩ ነው። ምንመራውንም መዋቅር በደንብ አውቀን የኔ ግብር ከፋይ ማን ነው ማን በህጉ መሰረት ግብር እየሰበሰበ ነው የሚለውን ከንቲባ የፊት አመራር የማዘጋጃ ስራ አስኪያጅ በደንብ አይቶ ቢሄድና ብንሻገር ጥሩ ነው። ዞሮ ዞሮ ለእኛም ከላይ የሚመጣው እየነጠፈ ሊሄድ ይችላል፣ እየቀነሰ ሊሄድ ይችላል። ያው የመጣውንም ስለምናቅ በዳም በምን የሚቀነሰው ብዙ ስለሆነ እሱ ላይ ትኩረት ቢደረግ ነው የምንመኘውን ለውጥ እንድናመጣ ተገቢውን ድርሻ ቀድመን እንወጣ። ጫት ቀረጥ አንጻር እኛም በጣም ሲነሽጠን ሰርኩላር ስናሻሽል 20 ብር አደረግን፣ አሁን 30 ብር አድርገናል። ግን ደግሞ የጫት ገቢ ጥሩ የሰበሰቡ ያሉ አሉ፣ ከአምና ደግሞ ዲክላይን ያደረጉ አሉ። አሁን ቤንች ሸኮ ወደ 6 ሚሊዮን አምና በዚህ ወቅት ከሰበሰበው ዝቅ ብሏል። ስለዚህ ይሄ በደንብ በአስተባባሪ መገምገም አለበት። 30 ብር 10 ብር ቀልድ አይደለም፣ ፖቴንሻሉ አለ። ዳውሮ ዞን ኮንታ ዞን ምንም ከሌለበት መደብ ብለው ያለውን ጫት ይዞ ከሚሄደውም ይዘው አንቀው እያስከፈሉ ያለበት አለ። ግን እያየን በገፍ እየገባ ከተማውንም እየበከለ ግን ከአምና ዝቅ ብሎ መሰብሰብ ማለት በገቢያ እንትን ትክክል አይደለም። ቢያንስ ከፍ እያለ መሄድ ነው ያለበት።
አሻሽለናል። የገቢ እቅዳችንን ተሻሽሏል። በዛ ልክ ላይ በደንብ ቤንች ሸኮ ዞን ለምን ዝቅ እንዳለ በደንብ ቢያየው ቢገመግመው ጥሩ ነው። ምዕራብ ኦሞም ቤሮ አካባቢ በጣም ጫት እንዳለ ይታወቃል፣ ግን ገቢው የለም። ሁለቱ ዞን ነው ከፍተኛ ገቢ መሰብሰብ ያለበት። ከሸካ ዞን አምና ላይ ከነበረው ታምራዊ ለውጥ ነው ጫት ላይ ያመጡት። 400 ምናምን ሺህ ከሰበሰቡት አሁን ወደ 13 ሚሊዮን ብር ገቢ ሰብስበዋል። እንደዚህ ሰው ፈጥኖ መግባት ቢችል ጥሩ ነው የሚለውን ለማንሳት ነው። በግማሽ ዓመት የስራ ዘመን እንቅስቃሴያቸው የተሻለ አፈጻጸም ያስመዘገቡ ዞኖች ተሞክሮ ተጠናክሮ መቀጠል እንዳለበት ኃላፊዋ አስገንዝበዋል። በሌላ በኩል አፈጻጸማቸውን ለማሻሻል ብዙ መስራት ያለባቸው መዋቅሮችም አሉ። ከተጨማሪ እሴት ታክስ አንጻር ከፋ ዞንና ቤንች ሸኮ ዞን ነው ከ90% በላይ የሰበሰቡት እቅዳቸው። ሌሎቹ ከ50% በታች ተጨማሪ እሴት ታክስ ለብቻው ማለት ነው። ስለዚህ በዚህ ልክ ራሳችሁን ብታዩ ጥሩ ነው። ከማዘጋጃ ገቢ አንጻር ቅድም መገፋፋቱን አንስቻለሁ። ራሱ ሊዝ ላይ ብቻ ተንጠልጥሎ መቀመጥም ትክክል አይደለም። አሁን የቤቶችን መረጃ አደራጅቶ የመስጠት አብሮ ወጥቶ ታፔላዎችን አገልግሎት አካባቢ በረት አካባቢ ላይ አብሮ ከመስራት አንጻር ባይዘይ 56 የማዘጋጃ ቤት ስራ አስኪያጆች እንድትይዙ ነው። 56 የገቢ መሰብሰቢያ ኮድ አለ ማዘጋጃ። እኛ የምናወራት 3ቷን ለቅማችሁ ማየት አለ። ኮድ ሲከፈት የራሱ የሆነ ርዕስ ገቢ ስላለው ነው እየተከፈተ ያለውና እስከዛ ድረስ ገምግሞ ምን ያህል ጣሪያ ግድግዳ ተከፍሏል፣ ምን ያህል ደግሞ በሊዝ ሰተን በፎይታ ጊዜ ደግሞ በማራዘሚያ የሚከፍሉ አሉ። እነዛን ከተማ ላይ ያለውን ቤቶች ገቢ አርስቶችን ለቅሞ ከመሰብሰብ አንጻር ምንም እየተሰራ አይደለም። ሌላው የገጠር መሬት ላይ እኔ ማመሰግናቸው ዞኖች አሉ። ከፋ ዞን በትኩረት ነው፣ ዳውሮ ዞን በትኩረት መርተዋል፣ ኮንታ ዞን መርተዋል። ግብርና ቢሮንም ከልብ ነው የምናመሰግነው። ከታች ጀምሮ ባለሙያዎችን ስልጠና አብሮ ሰጥቶ ነው ቴክኒካል የሆነ ስልጠና ሰጥተን ነው እንስሳት እንዴት ይሰራል፣ የመሬት ግብር እንዴት ይሰራል፣ የእርሻ መጠቀሚያ እንዴት ይሰራል የሚለውን አሰልጥነናል። ዘንድሮ ግን የተግባባ ነው ቢያንስ ልኬቱ እስኪያልቅ የአርሶ አደሩ እየተለካ መክፈል አለበት በሚል እየለኩ ነው እያስከፈሉ ያሉት። ስለዚህ ቤንች ሸኮ አልሰራም፣ ሸካ አልሰራም፣ ምዕራብ ኦሞ አልሰራም። ያው ይሄ በጣም ክሪቲካል ነው። አፈጻጸም አንጻር 105% ከ6 ወሩ ከፋ ነው። ቤንች ሸኮ 100% ነው። ኮንታ 132% ነው። ዳውሮ 70% ነው። ሸካ 80% ነው። ምዕራብ ኦሞ 75% ነው። ስለዚህ እዛ ላይ ትኩረት ተደርጎ መሰራት ቢችል ጥሩ ነው። መጨረሻ ላይ ማንሳት የሚፈልገው በተደጋጋሚም ስንገመግም የባለሙያ ብልሽቶችን እያገኘን ነው። ዘንድሮ በግማሽ ዓመት 36 የሚሆን ባለሙያ ለዲሲፕሊን ስላቀረብን ተቋሙ ሪፎርም ስለሚፈልግ እስከታችኛው ድረስ በጋራ ሆነ ከዚህ በፊት እንደተሰራው አንድ ዙር የገቢ መዋቅር ሪፎርም ቢደረግ የተሻለ ነው የሚል ሀሳብ ለማንሳት ነው። አመሰግናለሁ። ገቢ የመሰብሰብ ጉዳይ የሀገርን እድገት ማሳደግ ነውና የተቀናጀ እንቅስቃሴ ተጠናክሮ ይቀጥል የሚለው መልእክታችን ነው። የምንመኘውን ለውጥ እንድናመጣ ተገቢውን ድርሻ ቀድመን እንወጣ። ይህ በደቡብ ራዲዮና ቴሌቪዥን ድርጅት የማሻ ቅርንጫፍ ጣቢያ ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ገቢዎች ቢሮ ጋር በመተባበር በገቢ ልማት ዙሪያ የሚያዘጋጀው መሰናዶ ነው። በዚህ ዝግጅት ለግብርና ታክስ ልማት ውጤታማነት የሚያግዙ ጉዳዮች ይዳሰሱበታል። የግብር ከፋዩን ማህበረሰብ ግንዛቤ እናሳድጋለን። አርአያነት ያላቸውን ተሞክሮችንም እናበረታታለን። የዘርፉ ባለድርሻ አካላትም ትኩረት ስለሚሹ ጉዳዮች መልእክት ያስተላልፉበታል። እርሶም ሐሳቦትንና ገንቢ አስተያየቶችን ያጋሩበታል። ዝግጅታችንን ዘወትር ማክሰኞ ከምሽቱ 1 ሰዓት እስከ 1 ሰዓት ከ20 በማሻ ኤፍኤም 103.8 እና በማህበራዊ ሚዲያ ገጾቻችን ማድመጥ ይችላሉ። በደቡብ ራዲዮና ቴሌቪዥን ድርጅት የማሻ ቅርንጫፍ ጣቢያ ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ገቢዎች ቢሮ ጋር በመተባበር የምንመኘውን ለውጥ እንድናመጣ ተገቢውን ድርሻ ቀድመን